በምርጫው ሰሞን ማለትም በአማራ ክልል በርካታ ግጭቶች ተከስተው እንደነበር አንድ የተሰበሰበ መረጃ አመላከተ። በተጨማሪም ቀደም ብለው ከወለጋ ከተፈናቀሉትና በደብረ ብርሃን ካሉ ተፈናቃዮች በተጨማሪ ሌሎችም አዳዲስ ተፈናቃዮች መጨመራቸውም እየተነገረ ይገኛል። በዚህ ዙሪያ ከወለጋ መንግስታዊ አካል የተሰጠ ምላሽ አለ። ከዚህ ጋር በተያያዘም በቅርብ የወጣውን አንድ አሃዛዊ መረጃና የወለጋውን ጉዳይ በተመለከተ የምሽቱ ጥንቅራችን ተመልክቶታል። ዝርዝር አድርገን የምናደርሳችሁ ይሆናል። ከቅርብ ጊዜ ወዲህ ኢትዮጵያ በሱዳን ለሚፋለሙ ፈጥኖ ደራሽ ኃይል RSF የወታደራዊ ሎጂስቲክስ ድጋፍ በማድረግ ስሟ በክስ ይነሳል። አሁን ላይ አዲስ ክስ የቀረበ ሲሆን የፈጥኖ ደራሽ ኃይሉ ስለ ጦርነት ዓላማ የሚገለገሉባቸው መለስተኛ የጭነት መኪናዎች ለወታደራዊ ዓላማ ኢትዮጵያ ውስጥ ቅየራ ወይንም ሞዲፊኬሽን ይደረግላቸዋል ተብሏል። የየል ዩኒቨርሲቲ ከሳተላይት አገኘሁት ብሎ ያቀረበውን ይህን ክስና መረጃውን የምናስደምጣችሁ ይሆናል። ኢቲኤች የሚል ዓለም አቀፍ እውቅና ያለው አዲሱ የተሽከርካሪዎች ሰሌዳና የዋጋው ጉዳይ መነጋገሪያ ሆኗል። በዓለማችን የሌሎች ሀገራት ታርጋ ክፍያ ተመንን የተመለከተ ሪፖርት የአዲሱን ታርጋ ክፍያ ተመን በዓለም ላይ ውድ ከሚባሉት መካከል መግባቱን አመላክቷል። ንጽጽሩን የያዘ መረጃ በጥንቅራችን አካተናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በግንቦት ወር በአማራ ክልል ከፍ ያለ ግጭቶች ቁጥር ተመዝግቦ እንደነበር አንድ የግጭት ምዝገባ ጥናት አመላከተ። ግጭቱ በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች በኩል የተከሰተ ነው ተብሏል። የግጭቶችን ሁኔታዎችና አዝማሚያዎችን እንደዚሁም ክስተቶችን እየመዘገበ ይፋ የሚያደርገው አክሌድ የተሰኘው አካል በአማራ ክልል በግንቦት ወር ግጭቶቹ በቁጥር ከፍ ብለው የታዩት በሀገር አቀፍ ደረጃ ከተካሄደው ምርጫ ጋር በተያያዘ መሆኑንም አመላክቷል። የምርጫውን መቃረብ ተከትሎ መንግስት በሀገር አቀፍ ደረጃ የጸጥታ ቁጥጥሩን አጥብቆ የነበረ መሆኑን ያመላከተው ዘገባው ምርጫው በክልሉ እንዳይካሄድ ለማድረግ ከፍተኛ እንቅስቃሴ ሲያደርግ የነበሩት የፋኖ ታጣቂዎችን በክልሉ መንገዶችን የመዝጋት እንቅስቃሴዎችን አድርገው እንደነበርም አክሎ አመላክቷል። ከዚህ ጋር በተያያዘም በዚያ ሰሞን ከምንጊዜውም በላይ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከፍ ያለ ግጭት ቁጥሮች እንደተመዘገቡም አክሏል። በዚህ በምርጫው ዕለት ምርጫ መካሄድ የለበትም ባሉ የፋኖ ታጣቂዎች በመንግስት የጸጥታ ኃይሎች መካከል 90 የሚሆኑ የትጥቅ ግጭቶች ተከስተው እንደነበርም አክሌድ በዚሁ የዘመኑ የኢትዮጵያን የተመለከተ ግጭት ሪፖርቱ ላይ አመላክቷል። የኢትዮጵያ ምርጫ ቦርድ ከግጭቶች ጋር በተያያዘ በተወሰኑ የአማራ ክልል አካባቢዎች ምርጫዎችን ያላደረገበት ሁኔታ እንደነበርም የሚታወስ ነው። ሆኖም እነዚያ ምርጫ ያልተካሄደባቸው አካባቢዎች በአጠቃላይ የምርጫ ውጤት ላይ ተጽዕኖ የማያሳርፉ መሆኑ ነው የታወቀው። በተጨማሪም በምርጫ ሰሞን በኦሮሚያ ክልልም ተመሳሳይ ግጭቶች የነበሩ መሆኑን ያመላከተው አክሌድ በዚያ ሰሞን በአማራ ክልል ከተከሰቱት ግጭቶች አንጻር ሲታዩ ግን በቁጥር አነስተኛ ናቸውም ብሏል። በኦሮሚያ በምርጫ ሰሞን ተከሰተ ያላቸው የግጭቶች ቁጥር 8 ብቻ ነው። እነርሱም በወለጋ ዞኖች ውስጥ የተከሰቱ ናቸውም ተብሏል። በኦሮሚያ ክልል በአርሲ ዞን አሰኮ ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ላይ የተከሰተውን ግድያንም አክሌድ በዚህ ግጭት ሪከርድ ውስጥ አካቶ ታይቷል። መንግስት ምርጫው ሰላማዊ በሆነ መንገድ ተጠናቋል በማለት በተለያየ የጸጥታ አካላት በኩል የገለጸ መሆኑም የሚታወስ ነው። በአንዳንድ አካባቢዎች ምርጫውን ለማደናቀፍ ሙከራዎችን ባደረጉ ኃይሎች ላይ እርምጃዎችን ወስጃለሁ ያለበትም ሁኔታ ታይቷል። በአሃዝ የተደገፈ ግጭት ትንታኔዎች ግን የተሰጡበት ሁኔታ የለም። ይህ በእንዲህ እንዳለ ከምስራቅ ወለጋ በአዲስ መልክ ተፈናቅለናል ያሉ ሰዎች በደብረ ብርሃን በከፋ ችግር ውስጥ መሆናቸውን መናገራቸውን የዛሬ የሸገር ሬዲዮ ዘገባ አመላከተ። የምስራቅ ወለጋ አደጋ ስጋት በበኩሉ አዲስ ከአካባቢ የተፈናቀለ የለምም ብሏል። ከዚህ ቀደም ከተለያዩ የኦሮሚያ ክልል ተፈናቅለው በደብረ ብርሃን የመጠለያ ጣቢያ የሚኖሩ ተፈናቃዮች ከ5 ዓመት በላይ እንደሆናቸውና ቁጥራቸው ከ26,000 በላይ እንደሆነ መስማቱን ዘገባው አመላክቷል። እነዚህ ተፈናቃዮች በቻይና በወይንሸት እንዲሁም በባቄ መጠለያ ካምፖች ይገኛሉ። አሁን ደግሞ ከ3,000 በላይ የሚሆኑ ተፈናቃዮች ወደ ወይንሸት ካምፕ መምጣታቸውን ተከትሎ በብዙ መቸገራቸውን ከተፈናቃዮች መረጃውን የደረሰው መሆኑን ያመላከተው ሸገር አዳዲስ የገቡትን ተፈናቃዮች በምን ምክንያት ወደ ደብረ ብርሃን ሄዳችሁ ሲል መጠየቁንም ገልጿል። እነርሱም በደንበሩበት ምስራቅ ወለጋ ሆነው ጸጥታ ችግር እንዳለና በስጋት መፈናቀላቸውን የገለጹለት መሆኑንም በማመልከት ይሁንና የምስራቅ ወለጋ ጉዛ ቆንፋ ወይንም የአደጋ ስጋት በአካባቢው ለመፈናቀል ምክንያት የሚሆን ምንም የጸጥታ ስጋት የለም፣ ወደ ደብረ ብርሃን የሄዱ አዲስ ተፈናቃዮች የሉም ማለቱንም አመላክቷል። ይህ በእንዲህ እንዳለ ገቢን በተመለከተ ፌዴራሉ መንግስት ወድገቡን ጠበቅ እያደረገ ነው። ሰሞኑን ይፋ የሆነው የመንግስት የ2019 በጀት ዓመት ገቢ ከፍተኛ የገቢ ስብሰባን እንደሚጠይቅ ከወዲሁ እየተመላከተ ነው። በመጪው ዓመት የመንግስትን ገቢ ለማሳደግ ያግዝ ዘንድ የግብር እፎይታ አሰራሮች ሊቀሩ መሆኑ ተሰምቷል። በአዲሱ 2019 በጀት ዓመት 1.8 ትሪሊዮን ብር ገቢ ለመሰብሰብ መታቀዱን የገንዘብ ሚኒስቴር አስታውቋል።
ይህ የገቢ እቅድ በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ17.4 በመቶ እድገት እንዳለ የገንዘብ ሚኒስትሩ አህመድ ሺዴ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት አመላክተዋል። የ2019 በጀት ዓመት በጀትን 88.7 በመቶውን ከታክስና ታክስ ካልሆኑ ገቢዎች በመሰብሰብ የታቀደ ሲሆን መንግስት ከያዛቸው በጀት አንጻር ገቢውን ከታክስና ግብር ለመሰብሰብ በሰፊው የሚንቀሳቀስ መሆኑም ተመላክቷል። ከወጪ የሚገባ አንዳንድ እቃዎች ኢንቨስትመንት ለማበረታታት በሚልና በመሳሰሉ ከዚህ ቀደም በበርካታ ገቢ እቃዎች ላይ ቀረጥ የሚጣልበት ሁኔታ አልነበረም። ከሴቶችና ከአካል ጉዳተኞች ጋር በተያያዘም አንዳንድ እቃዎች ከቀረጥ ነጻ ሀገር ውስጥ ከሚገቡት መካከልም ነበሩ። ሆኖም እነዚህ የቀደሙት አሰራሮች በመጪው በጀት ዓመት የማይኖሩ መሆኑ ተመላክቷል። እቃዎች ከመጪው በጀት ዓመት ጀምሮ ቅናሽ የጉምሩክ የቀረጥ ምጣኔ እንዲከፍሉ ይደረጋል ተብሏል። በዚህም 22.5 ቢሊዮን ብር ለመሰብሰብ መታቀዱን የገንዘብ ሚኒስቴር ለፓርላማ ያቀረበው ረቂቅ በጀት እንዳመላከተ በዛሬው ዕለት የወጡ ዘገባዎች አመላክተዋል። በተጨማሪም የገቢ ግብር እፎይታ አሰራርን ቀሪ በማድረግ የግብር እፎይታ ይሰጣቸው የነበሩ በቅናሽ ምጣኔ ግብር በማስከፈል ሌላ 22.5 ቢሊዮን ብር እንደሚሰበሰብ በረቂቁ ሰፍሯል። ከዚህ ቀደም የሴቶችን ስራ ለማቃለል በሚል የልብስና የእቃ ማጠቢያ ማሽኖች ከቀረጥ ነጻ እንዲገቡ ከተፈቀዱ መካከል ነበሩ። በተጨማሪም የጤናና ግብር ዘርፍ የተለያዩ መሳሪያዎች ከቀረጥ ነጻ ይገቡ እንደነበርም ይታወሳል። ለአካል ጉዳተኞች የሚያግዙ የተለያዩ እቃዎችም ከጉምሩክ ከቀረጥ ነጻ ነበሩ። በሌላ በኩል መንግስት ገቢውን ለማሳደግ የኤክሳይዝ ታክስ ለማሳደግ ዘመናዊ ቴምብር ስርዓትን በመዘርጋት ከዚህ ቀደም ባልነበር አዲስ አሰራር ኢኮኖሚው ተጨማሪ 33.8 ቢሊዮን ብር እንዲያገኝ እቅድ ተይዟልም ተብሏል። በዚህም የግብር እፎይታንና ከጉምሩክ የቀረጥ ነጻ አሰራርን በማስቀረትና ኤክሳይዝ ታክስን ለማስተዳደር አዲስ ስራ ላይ በማዋል ዘመናዊ ቴምብር አሰራርን በድምሩ 78.9 ቢሊዮን ብር በመሰብሰብ የመንግስትን ገቢ ከፍ ለማድረግ ታቅዷል። ይህም ከዚህ ቀደም ኢኮኖሚው ከሚያውቃቸው የገቢ ምንጮች የሚገኝ አዲስ የገቢ ምንጭ ይሆናልም እንደማለት ነው። በቀጣዮቹ ዓመታት የመንግስትን ከገቢ የሚገኝ የፖሊሲ ማሻሻያዎች፣ የመንግስት የውጭ ፖሊሲ ማሻሻያዎች እንዲሁም የበጀት ጉድለት አሸፋፈንና የብድር ፖሊሲ ማሻሻያዎችም እየተደረጉ መሆኑን ሰነዱ ጠቅሷል። በ2019 በጀት ዓመት በአጠቃላይ ከቀጥተኛ ግብር ወደ 1.5 ትሪሊዮን ብር ለመሰብሰብ እቅድ መያዙን ረቂቅ በጀቱ አመላክቷል። ታክስ ካልሆኑ ምንጮች የሚገኝ የመንግስት ገቢዎችንም አሟጦ ለመጠቀም የሚያስችሉ ስራዎች ይሰራሉም ተብሏል። ረቂቅ በጀቱ በተለይም ከቅጣትና ከመንግስት የአገልግሎት ሽያጭ እንዲሁም ከመንግስት ኢንቨስትመንት የሚገኝን ገቢ በወቅቱ በመሰብሰብ በአጠቃላይ ከታክስና ታክስ ካልሆኑ ምንጮች 1.6 ትሪሊዮን ብር የሀገር ውስጥ ገቢ በመጪው በጀት ዓመት ይሰበሰባልም የሚል መሆኑ ታውቋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።